ሰብረን ያ ነፍሲ ነፍሴ ሆይ ተረጋጊ፣ ነፍሴ ሆይ በሰብር ላይ አደራ፣ ነፍሴ ሆይ ሰዎችን ከማስከፋት ተቆጠቢ፣ ነፍሴ ሆይ ሰዎችን ከመበደል ራቂ። ይህንን ነው የምችለው። ስለ ራሴ እንጂ ስለ ሰዎች አልጨነቅም። አልጨነቅም ማለት ለሰዎች አላስብም ማለት አይደለም። አልጨነቅም የምለው ስለማደርጋቸው ነገራቶች ሰዎች ይሉኛል ብዬ አልፈራም ማለት ነው። ሰዎች የፈለጉትን ነገር ቢሉ ለኔ የሆነ የሚደርስብኝ ወይም ደግሞ እኔን ከዓላማዬ ወይም ደግሞ ከመሄድበት ጉዞ ሊያስቀረኝ አይችልም። ነገር ግን ስለ ሰዎችን ላላስቀየም ወይም ደግሞ ሰዎችን ላለማስቀየም የቻልኩትን ነገር አደርጋለሁ። ሰዎችን ማስደሳት ባልችልም የሰዎች የመከፊያ ምንጭ እንደሆነ አልፈልግም። አላህ በእነዚህ ነገራቶች ላይ ያጽናኝ። ከዛ ውጪ የትኛውም ሰው ደከመኝ ሲል ለሰው አይደለም ድካሙ። እኔ እንደራሴ ደከመኝ ስል ለሰው አይደለም፣ ለግለሰብ አይደለም፣ በዙሪያዬ ላሉ ሰዎች አይደለም። ድካሜ አለመቻሌ ለአላህ Subhanahu Wa Ta'ala እንጂ ለሰው ልጆች አይደለም። ድካሜ የራሴ ነው። እሱንም ደግሞ የምነግረው ለአላህ ነው። ደከመኝ ስል ለሰው ልጆች አይደለም። በህይወት የተማርኩት ትልቁ ነገር ሰብርንና እነዚህን